የልብ ወዳጅ አላችሁ? የሚወዷችሁ፣ የሚያምኗችሁ፣ በከፍታም በዝቅታም አብረዋችሁ መቆም የሚችሉ፣ ድካሞቻችሁን የሚጋሩላችሁ፣ የደስታዎቻችሁ አድማቂዎች፣ ሚስጥሮቻችሁን፣ ጭንቀቶቻችሁን የምተነፍሱላቸው፣ በእነሱ እርግጠኛ እንድትሆኑ የሚያደርጓችሁ እንደዚህ አይነት ጓደኞች ካሏችሁ በዓለም ላይ ደስተኞች እናንተ ናችሁ። እነዚህ ጓደኞች ዘላለም አብረዋችሁ እንዲሆኑ ትመኛላችሁ። አንድ እውነት ግን አለ። ነገሮች ይቀያየራሉ። ያሰባችሁት ሳይሆን ያላሰባችሁት ይፈጠራል። የተደገፋችሁት ድንገት ተሰብሮ ልታገኙት ትችላላችሁ። ቢሆንም ህይወት ይቀጥላል። እነዚህን ሰዎች ማጣት ለማመንም ሆነ ለመቀበል እጅግ ያስቸግራል። ምናልባት እነዚህን ሰዎች ማጣት የማትፈልጉት ስለምትወዷቸው ሊሆን ይችላል። ግን ደግሞ አንድን ሰው መውደድ ማለት ያለውን እንዲያደርግ መፍቀድም ጭምር ነው። በዚህ መሰረት እኛ የልብ ወዳጆቻችን ናቸው ብለን ከምናስባቸው ሰዎች ጋር መለያያ ጊዜ መድረሱን የሚያመላክቱ ነጥቦች ዘረዝራለሁ። ተከታተሉኝ። ስለ ጓደኝነታችሁ መጠራጠር ጀምራችኋል። በጓደኝነታችሁ መካከል ክፍተት እየተፈጠረ እንደሆነ ታውቃላችሁ። ይሄ ክፍተት አብራችሁ እንዳትቀጥሉ ሊያደርጋችሁ እንደሚችል መጠራጠር ጀምራችኋል። ነገር ግን ይህን ከመቀበል ይልቅ ከእውነታው መሸሽ ምርጫችሁ አድርጋችኋል። ሁለታችሁም በብዙ መንገድ ተቀይራችኋል። አንድ የሚያደርጋችሁ ነገር የለም እስኪባል ድረስ የተለያየ ሰዎች ሆናችኋል። ወሬዎቻችሁ ዘና የሚያደርጓችሁና በነፃነት መወራት ሲገባቸው ስሜት አልባ ሆነውባችኋል። አንዳንዴ ስለምን ማውራት እንዳለባችሁ ግራ እስኪገባችሁ ድረስ በመካከላችሁ ዝምታ ይፈጠራል። ምንም ያህል እንደ መጀመሪያችሁ ለመሆን ብትፈልጉም ያን መሆን አቅቷችኋል። ብዙ ነገሮቻችሁ እንደ ተቀያየረ ልባችሁ ያውቀዋል። ስለዚህ ምን እየጠበቃችሁ ነው? ሁለተኛ፣ ቶሎ ቶሎ መገናኘት፣ የጋራ ጊዜ ማሳለፍ አቁማችኋል። ሁለታችሁም በራሳችሁ መንገድ እየተጓዛችሁ ነው። ነገር ግን አሁንም አብራችሁ እንዳላችሁ ያስመሰላችሁ ነው። የምትገናኙት ከስንት አንዴ ነው። ለመገናኘትም ምንም ጥረት አታደርጉም። ነገር ግን አሁንም ምንም እንዳልተፈጠረ እያሰባችሁ ነው። በተለይ በስራ ተወጠራችሁ የምትውሉ ከሆነና የመኖሪያ ሰፈራችሁ የተራራቀ ከሆነ በቂ ምክንያት አላችሁ። ሁሉም ነገር ሰላም ነው ብላችኋል። እውነታው ግን ይህ አይደለም። ለራሳችሁ የማይሆን ምክንያት እየሰጣችሁ ነው። ሶስተኛ፣ ፍላጎታችሁ የተለያየ ሆኗል። ሁላችንም በህይወታችን ልናሳካቸው የምንፈልጋቸው ነገሮች አሉ። አንዳንዴ ህልሞቻችንን ለማሳካት ከህይወታችን ልናርቃቸው የሚገቡ ሰዎች ይኖራሉ። በተለይ ደግሞ የኛና የጓደኞቻችን ፍላጎት የተለያየ ከሆነ ይህን ግንኙነት ማቋረጥ ግድ ይላል። ጓደኝነትን ማቋረጥ ምን ያህል ከባድ እንደሆነ ለሁላችንም ግልጽ ነው። እውነተኛ ጓደኝነት ደግሞ አንደኛችን ለሌላኛችን ስኬት መስዋዕት መሆንን ሊጠይቅ ይችላል። ጓደኝነታችን ይህንን ለማድረግ የማያስችል ከሆነ እንዳልኳችሁ ነው፣ ጊዜው አሁን ነው። አራተኛ፣ አዲስ ጓደኛ አፍርታችኋል። ሌላ የቅርብ ጓደኞች እስክትመሰርቱ ድረስ ከልብ ወዳጆቻችሁ ጋር እንደተለያያችሁ ወይም እንደተራራቃችሁ አይታወቋችሁም። ከቀድሞ ጓደኞቻችሁ ይልቅ ከአዲሶቹ ጋር በጣም የምትግባቡ ከሆነ ይሄ ግልጽ ምልክት ነው። ቢያንስ ከእንግዲህ ወዲህ የልብ ወዳጆች መሆን እንደማትችሉ ማመንና መቀበል ይገባችኋል። ምናልባት እንደ ማንኛውም ጓደኝነት ጓደኞች ብቻ ሆናችሁ መቀጠል ትችላላችሁ። ልባችሁም ስሜታችሁም የሚነግራችሁ ለእናንተ የሚገቧችሁ አዲሶቹ እንደሆኑ ካወቃችሁ አትታገሉ፣ ለራሳችሁ ታመኑ። አምስተኛ፣ እምነት አጉድለውባችኋል። እምነት ወይም ታማኝነት ለየትኛውም ጤናማ ግንኙነት መሰረት ነው። ከዚህ ውጪ ያለ ማንኛውም ግንኙነት በሉት ጓደኝነት ወደፊት መቀጠል አይችልም። ጓደኝነታችን በዚህ መንገድ ሲያበቃ ሐዘን በልባችን ያስቀምጣል። ብዙ ጉዳቶችን ሳይታወቃችሁ አስተናግዳችሁ ሊሆን ይችላል። የማይሆኑ ቃላት በተደጋጋሚ ተለዋውጣችኋል። በግንኙነታችሁ መካከል የፈጠረውን ክፍተት መሙላት እስከማትችሉ ድረስ ተጎዳታችኋል። ምናልባት በተደጋጋሚ በይቅርታ ተላልፋችሁ ሊሆን ይችላል። አንድ ጥናት የሚለውን ልንገራችሁ። በተደጋጋሚ ይቅር መባባልና መቀጠል ጥሩ አማራጭ ቢሆንም የተሻለ የሚሆነው ግን ይህን ግንኙነት አቋርጦ ከሌላ አዲስ ሰው ጋር ሰላምን መመለስ ነው። ስድስተኛ፣ የጓደኝነታችሁ ክብደት በእናንተ ጫንቃ ላይ ነው። ይሄ ምን ማለት መሰላችሁ? ጓደኝነቱን ለማስቀጠል ጥረቱም ፍላጎቱም ያለው ከአንድ ወገን ብቻ ነው። ሁልጊዜ ፈላጊ እናንተ ናችሁ። የሆነ ችግር በመካከላችሁ በተፈጠረ ቁጥር ኃላፊነቱን የምትወስዱት እናንተ ብቻ ናችሁ። ለሚፈጠረው አለመግባባት ሁሉ ተጠያቂነቱ ለእናንተ የተሰጠ ነው። በእንደዚህ አይነት ጤነኛ ያልሆነ ግንኙነት ውስጥ ካላችሁ እመኑኝ፣ ትክክለኛ ማብቂያው ጊዜ ላይ ናችሁ። እውነት ነው፣ በጣም የምትወዱትና የልቤ ብላችሁ በምታስቡት ሰው አለመፈለግ ወይም ትኩረት መነፈግ እጅግ
እጅግ የሚጎዳና ልብ የሚሰብር ነገር ነው። ቢሆንም የእነዚህን ሰዎች ሀሳብ ለማስቀየርና በግድ ወደ እናንተ ለማምጣት መሞከር ስህተትና ጉዳታችንን ሊያባብስ የሚችል ነገር ነው። በእነሱ ህይወት ውስጥ አስፈላጊ እንዳልሆናችሁ ካወቃችሁ ራሳችሁን አክብሩ፣ ተዋቸው ይሂዱ። አመናችሁም አላመናችሁ እውነታው ከማይፈልጓችሁ ሰዎች ጋር መሆን ለራሳችሁ የምትሰጡትን ዋጋ ይሸረሽርባችኋል፣ በራስ መተማመናችሁን ያጠፋል፣ ባስ ሲልም ለአእምሯችሁ ጤንነትም አስጊ ነው። በእርግጥ በጣም የምንወደውንና የቅርቤ ነው ብለን የምናስበውን ሰው መለየት በህይወታችን ከምንወስናቸው ከባድ ውሳኔዎች መካከል አንዱ ነው። ቁጣ፣ ሐዘን፣ የመከዳት፣ ያለመፈለግ ስሜቶች በጣም ይጎዱናል። ግን እነዚህ ስሜቶች አብረውን የሚቆዩት ውስጣችንን በጥልቀት ተረተን ለመለየት እስክንወስንና ውሳኔዎቻችን ትክክለኛ እንደሆነ እስኪገባን ድረስ ብቻ ነው። ነገሮች ሁሌም በጠበቅናቸው መንገድ አይቀጥሉም። ሰዎች ይመጣሉ፣ ደግሞም ይሄዳሉ። በዚህ ሁሉ ውስጥ ግን መማር የሚገቡ ነገሮች አሉ። ከትላንት ስህተቶቻችን፣ ውድቀቶቻችን፣ ስብራቶቻችን፣ ከልምዶቻችን የሚጠቅሙንን ብቻ እየያዝን ወደፊት መጓዝ ነው። ሰላም ቆዩልኝ።